ሰላም ሁላችሁም፣ ማቲካስት ነው ቻናሉ። እንኳን ደህና መጣችሁ። ዛሬ ስለተረዳሁትና ትንሽ እንግዳ ሊመስል ስለሚችል አንድ ነገር ማውራት ፈለግኩኝ። የምንኖረው በነገሮች እንድንቸኩል፣ እንድናሳካቸው፣ እንድንቀጥል በየጊዜው በሚነገረን ዓለም ውስጥ ነው። ባለንበት ዕድሜ በተወሰነ ደረጃ ላይ ካልሆንን መቸኮላችን የማይቀርና ወደ ኋላ የተመለስን ወይም የወደቅን መስሎ ሊሰማን ይችላል። አሁን ግን ገና በሚለው ቃል ውስጥ ብዙ ሰላም ያለ ይመስለኛል። አምላክ ሆይ ገና ስላልሆነው ነገር አመሰግናለሁ። አሁን ለኔ ስላልተደረጉ ነገሮች ባለመቸኮል ላገኘሁት ለዚህ አስደናቂ ሰላም አመሰግናለሁ። ሁሉም ሰው ፍላጎት አለው። ነገር ግን ሰው ስለፈለገ ሳይሆን የሚሟላው በጊዜ ሂደት ነው። ሌሎች ሰዎችን ለማስደሰት ብቻ አልቸኩልም። ይህም የራሴን ሰላምና የአእምሮዬን ጤና ይጠብቅልኛል። ገና ስለሚደረግልኝ ነገር አመሰግናለሁ። ይህም ራሴን ከሌሎች ጋር በማነጻጸር ወጥመድ እንዳልያዝ ይረዳኛል። በሰፈርም ሆነ በማኅበራዊ ሚዲያ የሌላውን ሰው ደማቅ ኑሮ በማየትና ድንገት የራሴ ሕይወት የጎደለ መስሎ እንዳይሰማኝ ያግዘኛል። ይህን የመድመቅ ገና እንደሆነ ያስታውሰኛል። ጉዞዬ የተለየ ነው እንጂ ከሌሎች ጋር የውድድር አይደለም። ይህን ስል ግን በመድከም ስሜት አይደለም። ይልቁንም ላለመቸኮልና ፈጣሪን ለማስቀደም ከመፈለግ የተነሳ ነው እንጂ። አምላክ ሆይ ገና ሊመጣልኝ ስላለው በረከት አመሰግናለሁ። ማዘግየትህ እንዳስብ፣ እንድፈልግህ፣ እንድጸልይ፣ እንድዘጋጅና እረፍት እንዳገኝ ነውና ከእግዚአብሔር ጋር ለመገናኘት እና ለሚመጣው ነገር ጠንካራ መሠረት ለመገንባት እድሉን የምናገኘው እነዚህን ገና ሊሆኑ ያሉትን ጊዜያት በተስፋ ስንቀበል ነው። ታዲያ እናንተስ ገና ስለሚመጣው ጊዜ ታመሰግናላችሁ? ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ሰብስክራይብ በማድረግ የቻናሉ ቤተሰብ ይሁኑ። አመሰግናለሁ።